ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ትንኝንም ሳይዘነጋ የሚመግብ ሥጋችንን ለብሶ ያዳንን ፈጣሪያችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ አጋንንትን የምናረቅበት መመኪያችን የሕይወታችን ማዕድ የሆነው ቅዱስ መስቀሉ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ የቃሉን ምስጢር ከፍቶ የልቡናችን ደጅ አንኳኩቶ እንዲያስተምረን በጎውን ነገር እንዲያመለክተን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ የቅዱስ ዳዊት መዝሙር 14 እንጀምራለን ማለት ነው። በእግዚአብሔር ቸርነት መዝሙር 14 ቁጥር 1 እንቀጥላለን። ሳምንት መዝሙር 13ን አጠናቀናል ማለት ነው። ደግሞ ይህንን ምዕራፍ እንድናጠናቅቅ የቅዱስ ዳዊት በረከቱ ረድኤቱ በሁላችን ላይ ጸንቶ አድሮ ይኖርልን። እግዚኦ መኑ የሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ። አቤቱ በድንኳንህ ማን ያድራል? በተቀደሰው ተራራህስ ማን ይኖራል? ብሎ ይጠይቃል። መዝሙር 14 ቁጥር 1 እግዚኦ መኑ የሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ። አቤቱ በድንኳንህ ማን ያድራል? በተቀደሰውስ ተራራ ማን ያድራል? ማን ይኖራል? ይላል ነቢዩ። ይህ አንቀጽ መዝሙር 14 በይንተ ትሩፋን ይባላል። ስለ ትሩፋን የተናገረው ነው። ትሩፋን የሚባሉት አበው ሞተው መዝሙር 5 ላይ እንደነገርኳችሁ በይንተ ትሩፋን የጀመርነ መዝሙር 5 ላይ ነው እና አበው አርፈው ከሞት የተረፉ ከጥላ ያረፉ የቀሩት ውሉድ ትሩፋን ይባላል። ሁለተኛ ሳይማረኩ በኢየሩሳሌም የቀሩት እነዚህ ትሩፋን ይባላሉ። ሶስተኛ ባቢሎን ተማርከው ከሄዱ በኋላ የሞቱት ሙተው ተርፈው ኢየሩሳሌም የገቡት ትሩፋን ይባላሉ። አራተኛ ከኃጢአት ከጣዖት ተርፈው እግዚአብሔርን የሚያመልኩ ትሩፋን ይባላሉ። ስለ እነዚህ የተነገረው የቅዱስ ዳዊት መዝሙር አንቀጽ ሲገኝ መዝሙር በይንተ ትሩፋን ይባላል። መዝሙር 14ም በይንተ ትሩፋን ነው። ስለ ትሩፋን የተናገረው ነው። ይሄ መዝሙር 14 አባቶቻችን የመንግሥተ ሰማያት መዝሙር ብለው ይጠሩታል። የመንግሥተ ሰማያት መዝሙር፣ የቤተ ክርስቲያን መዝሙር፣ የሥጋዌ መዝሙር ነው። አራተኛ የኢየሩሳሌም መዝሙር ነው። አራት ነገሮችን አካቶ የያዘ መዝሙር ነው። የኢየሩሳሌም መዝሙር ነው። የሥጋዌ
መዝሙር ነው። የቤተ ክርስቲያን መዝሙር ነው። የመንግስተ ሰማያት መዝሙር ነው። አራቱን ነገሮች በውስጡ ያዘለ ነው። የ150ውን መዝሙር ዓላማ አካቶ የያዘ መዝሙር ተብሎም ይጠራል። የ150ውን መዝሙር ዓላማ አካቶ የያዙ ከሚባሉ የቅዱስ ዳዊት መዝሙሮች መካከል መዝሙር 1 እና መዝሙር 14 ዋነኞቹ ናቸው። መዝሙር 1 ሰው የተፈጠረበትን ዓላማ ይናገራል። መዝሙር 1 የሚገርማችሁ ሰው የተፈጠረበት ዓላማ የተቀመጠችው መዝሙር 1 ቁጥር 1 የመጀመሪያይቱ ቃል ላይ ነው። የ150ው መዝሙራት ሽልማት የተቀመጠው መዝሙር 1 ቁጥር 1 የመጀመሪያው ቃል ላይ ነው። ሰው 150ውን መዝሙር ቢጸልይ፣ ሰው 150ውን መዝሙር ቢያከብር፣ በ150ው የቅዱስ ዳዊት መዝሙር ሕግ ቢተዳደርና ቢኖር፣ በእነዚያ ተመርቶ ሕይወቱን ቢፈጽም ምን ያገኛል ተብሎ ጥያቄ ቢነሳ ሰው 150ውን መዝሙራት ቢጸልይ፣ 150ውን መዝሙራት ቢጠብቃቸው፣ በ150ው መዝሙር ሰውነቱን ጠብቆ ቢያርፍ የሚያገኘው መዝሙር 1 ቁጥር 1 የመጀመሪያዋን ቃል ምን የምትልናት? ብፁዕ የምትለው ነው። ብፁዕ የምትለው ቃል ሰው መጽሐፍ ቅዱስን በጠቅላላው ቢጠብቅ ምንድን ነው የሚያገኘው ጥቅም ቢባል ብፁዕ ነው። ብፁዕ መሆን፣ ብፁዕ መሆን። የሰው ልጅ የመጀመሪያው ተፈጥሮ ብፅዓን ነው፣ ብፁዕነት ነው። የሰው ልጅ ቅዱስ ሲሆን የመጨረሻ ተፈጥሮ ብፁዕ ነው የሚሆነው፣ ብፁዕ ነው የሚሆነው። ከዚህ በላይ ሌላ አክሊልም ዘውድም የለም። ስለዚህ የ150ው ዳዊት መዝሙር መሰረት ሲሉት መዝሙር 1ን፣ ሌሎቹ ደግሞ የ150ው ዳዊት መዝሙር አክሊል ብለው ይጠሩታል። አክሊል ዘውድ። ሰው ተዋግቶ 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 ንጉሥ ግዛቱን አስከብሮ እስኪነግስ ድረስ ይዋጋል። ከነገሰ በኋላ ሲነግስ አክሊል ዘውድ ይቀዳጃል። ከዚያ በላይ ሹመት አይጨመርበት። ንጉሠ ነገሥት የሚል ስም ተሰጥቶት ዘውድ ከተቀዳጀ በኋላ የሚጨመርለት ክብር የለም። ሰው ከብፁዕነት በላይ የሚጨመርለት ክብር የለም እና ስለዚህ ሽልማት ይባላል። ያንን ብፁዕ የያዘ ሰው ተመልከቱ። 150ውን ዳዊት የጠበቀ ሰው ብፁዕ ይሆናል። ብፁዕ የሆነ ሰው የት ይገባል ሲባል ውስተ ደብረ መቅደሱ ለእግዚአብሔር። በእግዚአብሔር መቅደስ የሚገባ ሰው ብፁዕ ሰው ነው ማለት ነው። ስለዚህ በእግዚአብሔር መቅደስ ለመኖር ብፅዓን ያስፈልጋል። መዝሙር 1ን ወደ መዝሙር 14 ስበን ያመጣ ነው ለዚህ ነው። ሰው እግዚአብሔርን ለመምሰል ብፁዕ መሆን አለበት። ብፁዕ የሆነ ሰው በእግዚአብሔር መቅደስ ይኖራል። በእግዚአብሔር መቅደስ ለመኖር ምን እናድርግ? ምን ያደረገ ሰው ነው በእግዚአብሔር መቅደስ የሚኖር ሲባል ብፁዕ የሆነ ሰው። ብፁዕ የሆነ ሰው ምን ያደረገ ነው ሲባል መዝሙር 14 ላይ ያሉት ዝርዝሮች ናቸው። ስለዚህ አንድ ሰው በአጭር ቃል ብዙ ሳይደክም መንግስተ ሰማያት ለመግባት ምን ያድርግ ተብሎ ጥያቄ ቢጠየቅ መዝሙር 14 መልስ ነው። በቃ አንድ ሰው ምን ያደረገ ሰው ነው መንግስተ ሰማያት የሚገባ ተብሎ ቢጠይቃችሁ መልሱ መዝሙር 14ን ያደረገ ይሆናል ማለት ነው። ወይም አንድ ሰው የሚድነው ምን ቢያደርግ ነው ተብሎ ቢጠየቅ መዝሙር 14ን ያደረገ ሰው ይድናል ማለት ነው። ወይም ደግሞ በእግዚአብሔር መቅደስ የሚኖር ሰው ምን ያድርግ ተብሎ ቢጠየቅ ይሄን ያድርግ። ወይም ደግሞ አንድ ሰው የመቅደስ ሰው የመሆኑ ምልክት ምንድን ነው ሲባል መዝሙር 14 አንድ ሰው መቅደስን ተዋት የሚባልስ ምን ሲያደርግ ነው? የመቅደስ ሰው መሆኑን ተወ የሚባለው ምን ሲያደርግ ነው ሲባል መዝሙር 14ን ያደረገ ሰው የመቅደስ ሰው ሲሆን ከመዝሙር 14 ያፈነገጠ ሰው ደግሞ መቅደስን የተወ ነው ይባላል። ስለዚህ ከአራቱ ጥያቄዎች አንጻር መዝሙሩን እንደ እግዚአብሔር ፈቃድ በአባቶቻችን ትርጓሜ እንማማረዋለን። ይህንን ቅዱስ ዳዊት ራሱ እየጠየቀ ራሱ መልሷል ይላሉ። የመጀመሪያው ጥያቄ እግዚኦ መኑ የሃድር ውስተ ጽላሎትከ፣ አቤቱ በድንኳንህ ማን ያድራል ያለው ወመኑ ይነብር ውስተ ደብረ መቅደስከ፣
በመቅደስህስ ማን ያድራል? በተቀደሰው ተራራስ ማን ነው የሚያድር? በአንተ በተቀደሰው ተራራ ማን ያድራል ብሎ ሁለት ነገር ተጣልቷል። የላይኛው አቤቱ በድንኳንህ ማን ያድራል? ድንኳን። ሁለተኛ በተቀደሰው ተራራ ማን ያድራል? የላይኛው ድንኳን ያለው የእግዚአብሔር ረድኤት ነው ይላሉ ሊቃውንት። የእግዚአብሔር ረድኤት ድንኳን ይባላል። ድንኳን ከሐሩር ከቁር ከአውሬ እንደሚጠብቀው ረድኤተ እግዚአብሔርም ከቁረ ጀጋይ ከሐሩረ መዓት ያድናል፣ ከሐሩረ ገሃነም ያድናል። ስለዚህ እግዚአብሔር ድንኳን ይባላል። የእግዚአብሔር ረድኤቱ ድንኳን ይባላል። በድንኳንህ ማን ያድራል ማለት በአንተ ረድኤት የሚኖር ሰው ምን አይነት ሰው ነው? ረድኤትህ የምትጠብቀው ሰው ምን አይነት ሰው ነው? እንግዲህ እንደምታውቁት ለሊሁ ዓለሙም ለሊሁ ተድላሆም ወለሊሁ ፍስሐሆም። ለቅዱሳን ሀገራቸው እግዚአብሔር ነው። ደስታቸው ሀገራቸው ነው። ሀገራቸው እግዚአብሔር ነው። ደስታቸውም እግዚአብሔር ነው። ቦታቸውም እግዚአብሔር ነው። ቅዱሳን በረድኤት ሲኖሩ ቦታን ይዘነጋሉ። ምስራቅና ምዕራብን ሰሜንና ደቡብን አያውቁ። ሌሊትና መዓልት መፈራረቁትም ይዘነጋሉ። ክረምትና በጋን ሁሉ ይረሳሉ። እናት አባትን ብቻ ሳይሆን የሚረሱት ሀገር መኖሩን ሁሉ ይረሳሉ። በእግዚአብሔር መሀል እጅ ሆነው ነው የሚኖሩት። የሚጠበቁትም በእሱ እጅ ነው። ሰራዊት ከቧቸው ብቻቸውን የቆሙ ይመስላቸዋል። በሰው መሀል እየሄዱ ብቻቸውን የሚኖሩ ይመስላቸዋል። ከእግዚአብሔር ብርሃናቸው ከመሆናቸው የተነሳ ፀሐይ መውጣቱን ይዘነጋሉ፣ መግባቷንም አያውቁ። እግዚአብሔር ዓለማቸው ስለሆነ ክረምት በጋ መፈራረቁን አያውቁም። ብርድና ሐሩር መኖሩንም አያውቁም። ከበቁ በኋላ ከቅድስና ደረጃ ከደረሱ በኋላ እንዲያው እግዚአብሔር በእነሱ እነሱ በእግዚአብሔር ከመኖራቸው የተነሳ እግዚአብሔር በእነሱ ሰውነት ብቻ ተወስኖ በሌላ ዓለም የሌለ እስከሚመስላቸው ድረስ ይደርሳል። በእነሱ ልብ ብቻ ተወስኖ ሌላ ቦታ የሌለ እስከሚመስላቸው ድረስ ይደርሳል። እግዚአብሔርን የወሰኑት ይመስላቸዋል። ስለዚህ ቅዱሳን ሀገራቸው እግዚአብሔር ነው፣ መኖሪያቸው እግዚአብሔር ነው። ከዚህ የተነሳ በድንኳንህ ማን ያድራል የተባለ በረድኤትህ ተጠብቆ የሚኖር ሰው ምን አይነት ሰው ነው? ከመከራ የምታድነው ሰው ማን ነው? እንግዲህ ተመልከቱ። እሳት እየነደደ ያልበላቸው፣ አውሬ ሆድ ውስጥ ገብተው ያልተቆረጠሙ ያልደቀቁ ሰዎች፣ ባህር ውስጥ ገብተው ያልሰጠሙ ሰዎች አሉ። ሰይፍ ያልወጋቸው ሰዎች አሉ። ምን አይነት ሰዎች ናቸው ሲባል ረድኤተ እግዚአብሔር ድንኳን የሆነቸው ሰዎች ናቸው። እሳቱ ይነዳል። የሚነደው ድንኳኑ ላይ ነው። ስናይ ለእኛ የሚነደው ሰዎቹ ላይ ነው። ግን ረቂቅ የሆነው የእግዚአብሔር ረድኤት እሳቱ በሚነድባቸው ሰማዕታት ላይ ድንኳን ሆኖ ተጠልሏቸው አስጠግቷቸው ይኖራል። ስለዚህ የእግዚአብሔር ረድኤት ድንኳን ነው። የእግዚአብሔር ረድኤት በምድር ሰዎችን ከእሳት ከአውሬ ጠብቋቸዋል። ዮናስን አሳንበሪው ያልቆረጠመው አሳንበሪው ሆድ ውስጥ የእግዚአብሔር ረድኤት ድንኳን ሆናለት ስለምትኖር ነው። ይሄ ብቻ ሳይሆን ቀድሞ በብሉይ ኪዳን የብሉይ ኪዳን ጻድቃን የአዳም መርገም ስላረፈባቸው ምንም እንኳን ደግ ቢሰሩ ሲኦል ይገቡ ነበረ። ሲኦል ውስጥ ሆነው ግን የእግዚአብሔር እጅ እንደ ድንኳን ሆና ተጠብቃቸው ስለነበር የብሉይ ኪዳን ደጋግ ሰዎችን ገሃነመ እሳት አታገኛቸውም ነበር። ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር ወኢለከፎሙ ስቃየ ገሃነም ይላል ሰሎሞን በመጽሐፈ ጥበብ ሲናገር። የቅዱሳን ነፍስ በእግዚአብሔር እጅ ናትና የገሃነም ወይም የሲኦል እሳት አላገኛቸውም ነበር። ስለዚህ እግዚአብሔር በእሳት መካከል ያኖራቸው የነበረው የእሱ ረድኤት ድንኳን ስለሆናቸው ነው። እግዚአብሔር በጠላት መካከል በሰላም የሚያኖረው የእሱ ረድኤት ድንኳን ስለሆነ ነው። ኤርምያስ በሰቆቃ ኤርምያስ ምዕራፍ 4 ላይ አቤቱ የሰራዊት ጌታ እግዚአብሔር ሆይ ከጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን ብሎ ይናገራል። ቅዱስ ዳዊትም ወበጽላሎተ ክነፊከ ክድነኒ ብሎ ይናገራል። አቤቱ በክንፈ ረድኤትህ ጋርደኝ ብሎ ይናገራል። በክንፈ ረድኤትህ ጋርደኝ። እግዚአብሔር በረድኤቱ እንደሚጠብቅ ሲናገር መድኃኒታችን ኢየሱስ ክርስቶስም
ኢየሩሳሌም ገብቶ ኢየሩሳሌም በሁከት ተይዛ ሲያያት ኢየሩሳሌም እንተ ትቀትሎሙ ለነቢያት ወተወግሮሙ ለሐዋርያት፣ ነቢያትን የምትገላቸው ሐዋርያትን የምትወግሪያቸው ኢየሩሳሌም ሚመጠን ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብ ዶርሆ እጎሊሃ ታሕተ ክነፊሃ። ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ እኔም ምን ያክል እሰበስብሽ ዘንድ ፈቅጄ ነበር። ወባይቱ እያይመርኪ መዋዕለ ሰላምኪ፣ ነገር ግን አንቺ የሰላምሽን ዘመን አላወቅሽም ብሎ ይናገራል። ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ እኔም እሰበስብሽ ዘንድ መጣሁ ይላል። ዶሮ እንግዲህ ከብርድ ከደዌ ከጭልፊት ጫጩቶቿን በክንፎቿ ሰብስባ ነው የምታድናቸው። እግዚአብሔርም በረድኤቱ እንደሚሰበስብ ሲናገር ራሱን በዶሮ መስሎ ተናገረ ማለት ነው። እንደገና ደግሞ ንስር ግልገሉን በጀርባው አዝሎ ነው ወሐዘሎሙ ብሎ ደግሞ ይናገራል። በክንፉ አዘላቸው ይላል ሙሴ ኦሪት ዘዳግም ላይ ሲናገር። ንስር ራሱን እሱ እግዚአብሔር ተሸክሞን እንደሚኖር ሲናገር ራሱን ንስር ይላል። አስጠግቶን ሰብስቦን እንደሚኖር ደግሞ እንደሚጋርደን ሲናገር ራሱን በዶሮ ይመስላል። አምባ መጠጊያ እንደሚሆነን ሲናገር ራሱን በአለት ይመስላል። መዓቱን ከኛ አርቆ እንደሚኖር ሲናገር ራሱን በሰማይ ይመስላል። ትዕግስቱን ሲናገር ራሱን በምድር ይመስላል። መንጽሕነቱን እንደሚያነጻ ሲናገር ደግሞ ራሱን በውሃ ይመስላል። ፈራጅነቱን ሲናገር ራሱን በእሳት ይመስላል። መንቅሂነቱን ደግሞ ምስጢር የሚያነቃ መዓዛ የሚሰጥ ጣዕምን የሚያድል መሆኑን ሲናገር ደግሞ ራሱን በነፋስ ይመስላል። እግዚአብሔር ኃያልነቱን ራሱን በአንበሳ እየመሰለ ይናገራል። በብዙ ብር አምሳል በብዙ ብረ ትንቢት እግዚአብሔር ይናገራል። መፍርህ መደንግጽነቱን ላላመኑት ደግሞ የሚያሸብር ኃያል ባለ ግርማ መለኮት መሆኑን ሲናገር ራሱን በአንበሳ እየመሰለ ይናገራል እግዚአብሔር። ስለዚህ እግዚአብሔር ረድኤቱ ድንኳን ተብሎ ይጠራል። በድንኳንህ ማን ያድራል ሳይሆን ሲል ምን ማለት ነው? በረድኤትህ የምታስጠጋው ሰው ምን አይነት ሰው ነው ማለት ነው። በአንተ ረድኤት የሚጠጋ ሰው ምን አይነት ሰው ነው? የእግዚአብሔር ረድኤት ለሁሉ ሰው አትደርስም። እንግዲህ ሁላችሁም እንደምታውቁት እግዚአብሔር በምስራቅ አለ፣ በምዕራብ አለ፣ በሰሜን አለ፣ በደቡብ አለ፣ በሰማይ አለ፣ በምድር አለ፣ በውስጥ አለ፣ በአፋ አለ፣ በዓለም በላይ አለ፣ በዓለም በታች አለ። ግን እግዚአብሔር የሌለበት ቦታ አለ ተብሎ ይናገራል። እግዚአብሔር የሌለበት ቦታ አለ ይባላል። እግዚአብሔር በሰማይ ካለ፣ በምድር ካለ፣ በሰማይ ካለ፣ በምድር ካለ፣ በላይ ካለ፣ በታች ካለ፣ በውስጥ ካለ፣ በአፋ ካለ እግዚአብሔር የሌለበት ቦታ አለ ተብሎ የሚነገረው ለምንድን ነው ተብሎ ሲጠየቅ ረድኤቱ የሌለበት ማለት ነው። አካሉ የሌለበት ማለት አይደለም። እግዚአብሔር አካሉ የሌለበት ቦታ የለም። ሲኦል ውስጥ ራሱ እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም፣ ምሉ ነዋ። ሲኦል ውስጥም አለ እግዚአብሔር። ግን በረድኤት የሌለበት ቦታ አለ። በረድኤት የሌለበት ቦታ ገሃነም ውስጥ በረድኤት የለም። ሲኦል ውስጥ በረድኤት የለም። ባቢሎን ውስጥ እግዚአብሔር በረድኤት የለም። ስለዚህ እግዚአብሔር የሌለበት ቦታ ሆኖ ሳይሆን በየትም ቦታ መቅደስ የምንሰራለት፣ ቤተ ክርስቲያን የምንሰራለት፣ ገዳማት የምንሄድበት የምንሳለምበት፣ ቅዱሳት መካናትን የምንሳለምበት ቦታ የተፈጠረበት ወይም የተዘጋጀበት ምክንያት እግዚአብሔር በረድኤት ያለበትና በረድኤት የሌለበት ቦታ ስለሌለ፣ ሕጉ አምልኮ በሚከበርበት ስርዓቱ በሚጠበቅበት ቦታ እግዚአብሔር በረድኤት ይኖራል። ሕጉ በሚጣስበት ቦታ ደግሞ እግዚአብሔር ረድኤቱን ያርቃል። ረድኤቱን አርቆ በአካል ይኖራል። ከዚህ የተነሳ እግዚአብሔር ረድኤቱን የነሳበት ቦታ በራሱ ገሃነም ይሆናል ማለት ነው። እግዚአብሔር ረድኤት የነሳበት ቦታ በራሱ ገሃነም ይሆናል። ለዚህ ነው አባቶቻችን ገሃነም ማለት የእግዚአብሔር አለመኖር ነው ብለው የሚናገሩት። ወይም የሰው ከእግዚአብሔር መራቅ ምን ይባላል? ገሃነም ይባላል። ሞታ ለነፍስ ርቅ እምእግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቋ ነው ብሎ እንደተናገረ፣ የነፍስ ሞቷ ማር ይስሐቅ እንደተናገረ ከእግዚአብሔር መራቋ ነው። አንድ ሰውን ገሃነም በላው የምንለው ምን ሲል ነው ስትሉ፣ እግዚአብሔር ረድኤቱን ሲነሳው ነው። አካሉም አለ
ግን ረድኤቱን ሲያርቅበት ገሃነም በላው። የእግዚአብሔር አካል በራሱ እሳት ነው። አምላካችሁ እግዚአብሔር የሚባላ እሳት ነው ይላል። የሚባላ እሳት ነው ማለት ምን ማለት ይመስላችኋል? እሳት ለአንዱ ብርሃን ይሆነዋል፣ ለአንዱ ያቃጥለዋል። እግዚአብሔር በረድኤት ለቀረበው ሰው መግቦቱን ይሰጠዋል፣ ይመግበዋል፣ ያሳድገዋል፣ ያለብመዋል፣ ያጠብበዋል። እግዚአብሔር ያሳውቀዋል፣ በር ይከፍትለታል። እግዚአብሔር ደግሞ ያለ አግባብ ለቀረቡት እንግዲህ አባቶቻችን በትርጓሜ ሲናገሩ እሳት ማህያዊ ለርቱዓነ ልብ ለለ ይገብሩ ፈቃዶ እሳት በላይ ለአማጽያን ለለ ይክህዱ ስሞ ይላሉ። ፈቃዱን ለሚያደርጉ ሰዎች ሕይወትን የሚያድል እሳት ነው። እሳት ይህንን ይዘው እሳት በመጠን የሞቁት እንደሆነ ይላሉ ውርጭ ያርቃል፣ ደም ያደርቃል፣ የበሉትን የጠጡትን ከሰውነት ያስማማል ይላል። ውርጭ ያርቃል። እሳት በመጠን ሲሞቁት ውርጩን ያርቃል፣ ሰውነትን ያፍታታል፣ የበሉትን የጠጡትን ከምን ከሰውነት ያስማማል። ምን ማለት ይመስላችኋል? ሰው እሳት ሲሞቅ እሳት ባህሪውን ያሰለጥነዋል። እሳት ባህሪውን ያሰለጥነውና ውሃ ባህሪውን ይቀሰቅሰዋል። እንግዲህ እሳት ባህሪው ውሃ ባህሪውን ይቀሰቅሰዋል። ያ ደግሞ ነፋስ ባህሪውን ያሰለጥነዋል። እንዲህ እያለ ምግቡን ያደቅለታል ማለት ነው። ደሙ ይዘዋወራል፣ ከሰውነቱ ይዋሃዳል ማለት ነው። እሳት በመጠን ሲሞቁት የበሉትን የጠጡትን ያስማማል፣ ውርጭ ያርቃል፣ ኃይል ይሰጣል። እሳት ያለ መጠን የሞቁት እንደሆነ ደግሞ አእምሮን ይነሳል፣ ያቃጥላል፣ ደምን ያደርቃል፣ እንክት አድርጎ ደረቅ ያደርጋል። አይታችሁታል። ኤሌክትሪክ የያዘው ሰው ምንድን ነው የሚሆነው? እንክት ብሎ ደረቅ ይሆናል። ደሙን ፈጽሞ ያጠፋዋል ማለት ነው። አየህ፣ እሳት ያለ መጠን ቢሞቁት ያሉት የአባቶቻችን ትርጓሜ ማመን ካቃታችሁ ኤሌክትሪክ ጨብጣችሁ መኑት። እሺ፣ ትርጓሜያችን ይወዚህ ይፈጸማል ማለት ነው። ቅዳሴ ማርያም ትርጓሜ ስንማር እኛ የተማርነው ይሄ ነው። እሳት ያለ መጠን ቢሞቁት ደም ያደርቃል፣ አይምሮን ያጠፋል። ኤሌክትሪክ ቢይዝ ይነዝርህና ሰማይ ምድሩ ይዞርባል። አይምሮን ያጠፋል፣ ያቃጥላል። እሳቱ ያው እሳት ነው። እግዚአብሔር በመጠን ለሞቁት ማለት ነው ሕጉን ላልተዳፈሩት፣ ታዳውያን ሕግ ላይደሉት፣ በአግባቡ ለቀረቡት፣ ጌትነቱን ላልመረመሩት ለሊከ ትጠይቅ ርእሰከ ብለው ፈርተው አክብረው ለሚኖሩት፣ ሕጉን ለማይጥሱ፣ በነፍሴ ይፈርድብኛል በሥጋዬ ይቀስፈኛል ብለው ፈርተውት ለሚኖሩ ለነሱ ዘያበርህ ውስተ አልባቢሆሙ ለለ ይፈርህዎ እስመ ምስሊሆሙ ለዝላፉ ሀሎ። ይኸውልህ እሳት በመጠን ለቀረቡ ሰዎች ብርሃን ነው ብለናልስ። ያቃጥለኛል ብለው ራቅ ብለው ለሚሞቁት ሰዎች ምን ይሆናል? ብርሃን እንደሚሆናቸው አለ። ከዛ ኪዳኑ ምን አለ? ዘያበርህ ውስተ አልባቢሆሙ ለለ ይፈርህዎ። ክርስቶስም በሚፈሩት ሰዎች አድሮ ብርሃኑን ይገልጣል። እስመ ምስሊሆሙ ለዝላፉ ሀሎ። ብርሃነ ረድኤቱን አሳድሮባቸውም ይኖራል። ብርሃን ሆኖ ይመራቸዋል። ብርሃን እግዚኦን ተባቴ ሀውር ብርሃን እግዚኦ ፍኖተከን ተባቴ ሀውር እንዳለ እሱ መሪ ሆኖ ይመራቸዋል፣ ብርሃን ይሆናቸዋል። ኖን ማይቶት ለእግሬ ሕግከ ብርሃን ለፍኖቴ እንዳለ መብራት ሆኖ ይመራቸዋል። በመጠን ለቀረቡት ሕጉን ላልደፈሩ ነው። ለሚደፋፈሩት ይልማ ይስማ ብለው ኃጢአትን ለሚሰሩት ኃጢአቱን እዩልኝ ስሙልኝ ብለው ነውራቸው በክብራቸው እንዳለ ቅዱስ ጳውሎስ ኃጢአትን ተደፋፍረው የሚሰሩ እኒን ግን በኃጢአት ላይ ኃጢአት የሚጨምሩ አንዳንዶቹ እግዚአብሔር ካለ አይቀስፈኝም እንዴ ብለው ቢኖር የማይቀስፈኝ ነበር አይደል ብለው፣ አንዳንዶቹ ደግሞ ምን ይላሉ? አይ እግዚአብሔር ቸር ቢሆን ነው እንጂ ብለው በበደል ላይ በደልን በሚጨምሩ ሰዎች ላይ ግን የሚያቃጥል እሳት ነው። ስለዚህ እግዚአብሔር ለክፉ ሰዎች ገሃነማቸው ነው። እግዚአብሔር ደግሞ ምን በመጠን ለቀረቡት ደግሞ ድንኳናቸው ነው፣ ረድኤታቸው ነው። እግዚአብሔር የሚመራም እሳት ነው፣ የሚባላም እሳት ነው። ያንን ነው መኑ
ይነብር መኑ የሐድር ውስተ ጽላሎትከ በረድኤትህ አድሮ የሚኖር ሰው ምን አይነት ሰው ነው? ምን ብፁዕ ነው ብሎ የጠየቀ ስለዚህ ነው ማለት ነው። ወመኑ ይነብር ውስተ ደብረ መቅደስከ በተቀደሰው ተራራስ አድሮ የሚኖር ማን ነው? ለዚህ መልስ ይመልሳል ራሱ ቅዱስ ዳዊት አቤቱ ከባቢሎን ወጥቶ በጽላሎተ ረድኤትህ ተጠግቶ በክንፈ ረድኤትህ ተጠግቶ ኢየሩሳሌም ገብቶ የሚኖር ሰው ምን አይነት ሰው ነው ብሎ ይናገራል። ከባቢሎን መውጣት የሚችል ሰው ምን አይነት ሰው ነው ማለት ነው። እግዚአብሔር ላመነ ሁሉ ረድኤቱን አይሰጥም። እግዚአብሔር ስሙን ለጠራ ሁሉ ረድኤቱን አይሰጥም። እግዚአብሔር በስሙ ለተጠራ ሁሉም ረድኤቱን አይሰጥም። እንግዲህ በአንተ ያመኑ እስራኤል ሁሉ ባቢሎን ወርደዋል። እግዚአብሔርን እናመልካለን ሁሉ በባቢሎን ውስጥ አሉ። ከባቢሎን የምታወጣው ሰው ምን አይነት ሰው ነው? ከባቢሎን ለመውጣት ኢየሩሳሌም ለመግባት መስፈርቱ ምንድን ነው ነው ባጭሩ መልስ። ምን አለ መሰላችሁ? ማለት ዘያሐውር በንጹህ ወዘይገብር ጽድቀ። ተመልከቱ፣ በንጹህ የሚሄድ አካሄዱ በንጹህ የሆነ ወዘይገብር ጽድቀ፣ መልካምን የሚያደርግ ሰው፣ ጽድቅን የሚያደርጋት ሰው። ተመልከቱ ምን ይላሉ አባቶቻችን? ራሱ ቅዱስ ዳዊት እንዲህ እያለ እየጠየቀ ይመልሳል። በንጹህ የሚሄድ ነውና ይውላችሁ ወዘይገብር ጽድቀ፣ ጽድቅን የሚሰራ ነውና ምን የሚያደርግ ኢየሩሳሌም የሚገባ ወዘይነብብ ጽድቀ በልቡ፣ በልቡ መልካም አስቦ በአንደበቱ መልካም የሚናገር። ተመልከቱ ወዘኢጓሂለወ በልሳኑ፣ በአንደበቱም የማይሸነግል ሰው። ወዘይገብረ እኩየ ዲበ ቢጹ፣ በባልንጀራው ላይ ክፉን ያላደረገ። ወዘምኑን በቅድሚያው እኩይ፣ ክፉ ነገር በፊቱ የተጠላ። አዎ እንዲህ ያለ ሰው ነው ኢየሩሳሌም የሚገባ። እንዲህ የሚያደርግ ነው እንጂ ሌላ ማን ይሆናል? እንዲህ የሚያደርግ ነው እንጂ ትች ይሉታል አባቶቻችን። እንዲህ ያለ እንዲህ የሚያደርግ ነው እንጂ ማን ይሆናል? እንዲህ የሚያደርግ ነው እንጂ እንዲህ የሚያደርግ ይሆናል እንጂ ሌላ ማን ይሆናል ማለት ነው። አንድምታ ስታነቡ ትች የሚል ታገኛላችሁ። እና ትች ማለት እንደዚህ ነው። እንዲህ ነው እንጂ ሌላ ማን ይሆናል? ይሄ ነው እንጂ ማለት ነው። እንዲህ የሚያደርግ ነው እንጂ ኢየሩሳሌም የሚገባ ማን ይገባል? ስለዚህ እንዲህ የማያደርግ አይገባም ማለት ነው። መልሶ እዚያው ላይ ነው። ኢየሩሳሌም በማለት ማነው? ሌላው ጥያቄ ኢየሩሳሌም የማንገባ ምንድን ነው ትሉ እንደሆነ ይኸው እንግዲህ ከባቢሎን የማንወጣ ለምንድን ነው? ተመልከቱ። ከባቢሎን የሚወጣ ዘያሐውር በንጹህ ስለሆነ እናንተ በንጹህ ስለማትሄዱ አትወጡም ማለት ነው። መልሶ ደግሞ ማለት ነው ወዘይገብር ጽድቀ፣ ጽድቅን የሚያደርግ ስለሆነ ከባቢሎን የሚወጣ እናንተ ጽድቅን ስለማታደርጉ ከባቢሎን አትወጡም ማለት ነው። ወዘይነብብ ጽድቀ በልቡ፣ በልቡ መልካም አስቦ በአንደበቱ መልካም የሚናገር ስለሆነ ከባቢሎን የሚወጣው እናንተ ግን ልባችሁ ክፉ የሚያስብ አንደበታችሁ ክፉ የሚያስብ ወይም ልባችሁ ክፉ የሚያስብ አንደበታችሁ መልካም የሚናገር ስለሆነ ከባቢሎን አትወጡም አትወጡም ይላል ዳዊት ነው ያለን ያላል። ከባቢሎን አትወጡም እንዲህ ስለማታደርጉ። ወዘይጓሂለወ በልሳኑ፣ በአንደበቱ የማይሸነግል የክዳት የተንኮል የሽንገላን የማታለል የስድብ አንደበትን ያልያዘ ሰው ስለሆነ ከባቢሎን የሚወጣው እናንተ ግን ይሄንን ስለማታደርጉ አትወጡም ማለቱ ነው። ወዘይገብረ እኩየ ዲበ ቢጹ፣ በባልንጀራው ላይ ክፋትን ያላደረገ ስለሆነ ከባቢሎን የሚወጣው። ተመልከቱ እናንተ ይህ እንዲሁ እውነቴን ነው። ቁጭ ብላችሁ ስታስቡት ይገርማችኋል። አዛኝም እናንተ ደግሞ ለባልንጀራችሁ ክፉ የምታደርጉ ስለሆነ አትወጡም። መልሱ እኮ ይሄ ነው ማለት ነው። ክፉ የምታደርጉ እናንተ ስለሆናችሁ አትወጡም። ወዘምኑን በቅድሚያው እኩይ፣ ክፉ ነገር በፊቱ የተናቀለት ሰው ከባቢሎን ይወጣል። እናንተ ደግሞ ክፉ ነገርን አድንቃችሁ አድናችሁ ስለምትሰሯት አትወጡም ማለት እግዚአብሔር አለ ነው ያልኩኝ። ዳዊት ነው እንደሚለው
ከባቢሎን የማንወጣ ስለምንድን ነው ብላችሁ ብትጠይቁ ይሄን ስለማታደርጉ፣ ኢየሩሳሌም የማንገባ ስለምንድን ነው ብትሉ ይሄን ስለማታደርጉ። አሁን ሁለት ነገር ልብ በሉልኝ፣ በሞት ያልፈርሰዋል። ለክፉ የሚመጥን ክፉ ያገኘዋል፣ ለመልካም የሚመጥን መልካም ያገኘዋል። በደንብ ያዙማ አደራቸው። ለክፉ የሚመጥን በሉ ምን ያገኘዋል? አቤት ምን ያገኘዋል? ክፋል። ለመልካም የሚመጥን አቤት ምርቱን ለሰው በሉ። ገለባ ገለባውን እሺ ለምን አቤት ለእሳት በሉ እንጂ። ስንዴውን ለመስዋዕት በሉ፣ እንክርዳዱን ለእሳት በሉ። ስለዚህ ቅዱስ ዳዊት እዚህ ላይ ነፋስ አበጀ። ምን አደረገ መሰላቸው? ንጹሕ ለኢየሩሳሌም፣ እንክርዳዱ ለባቢሎን ነው። ስለዚህ የምትመጥኑት ለባቢሎን ስለሆነ እናንተ ይገርማል እኮ የእናንተ መኖሪያ የሚመጥናችሁ ባቢሎን ስለሆነ የምታሟሉ የባቢሎንን መስፈርት ስለሆነ ለኢየሩሳሌም አትመጥኑም። ስለማትመጥኑ ወደ ኢየሩሳሌም አትሄዱም ማለት። እግዚአብሔር እንዲህ ካለ ነገር ይሰውረን። አሁን እንደምታዩት ባቢሎን ነው ያለ ነው። ባቢሎን ማለት ሌላ አይደለም፣ ድብልቅልቅ ማለት ነው። በቃ ድብልቅልቅ። ምን ያልተደባለቀ ነገር አለ? ያልተደባለቀ ነገር የለም እኮ። ስለ ድብልቅ ኋላ እነግራችኋለሁ። ያልተደባለቀ ነገር የለም። ተደባልቋል ማለት ነው። ተደባልቋል። ምንና ምን የተደባለቀ? ምንና ምን የተደባለቀ? ምንና ምን? ዳኛና ሌብነት ተደባልቋል። አልተደባለቀም እንዴ? አንድነትና ዘረኝነት ተደባልቋል። ምንኩስናና ጥሪት ተደባልቀዋል። ዲያቆን ከዘፈነ ፍየል ዳሽ ተደባልቋል ማለት ነው። ይሄንን ማለት ነው። ይሄንን ይሄ ተደባለቀ እኮ ይሄ ተደባለቀ ማለት ነው። ስለዚህ አሁን ስለተደባለቀ ኃጢአትና ጽድቅ ድብልቅልቅልቅ ስላሉ እማንወጣበት ምክንያት በዚህ ነው። መለየት ይገባል ማለት የተለየ ሰው ተለይቶ ይድናል። የተደባለቀ ሰው ተደባልቆ ይጠፋል። ክፉዎችን ተደብልቋቸው የከፋ ሰው ከክፎች ጋር ይጠፋል። ከክፎች ተለይቶ የነጻ ሰው ደግሞ ይድናል። ይህንን ያደረገ ነው የሚድን እንጂ። ስለዚህ ተመልከቱ፣ ዘበድልወት ነው። ይገባናል። ከባቢሎን ባታወጣን ሀገራችንን ባቢሎን ብታረጋት ይገባናል። ለኢየሩሳሌም አንመጥንምና ይህን መከራ መጣህብን ብሎ ቅዱስ ዳዊት ይናገራል። አንድም ብለው አባቶቻችን ብለዋል። አይ ተመልከቱ፣ ተስዕሎ እምነቢይ ወተሰጦ እመንፈስ ቅዱስ። ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል አለ። ነቢይ ይጠይቃል በሉ፣ ማን ይመልሳል? መንፈስ ቅዱስ ይመልሳል ነው። ይኸው ነቢይ ጠየቀ። አቤቱ ከባቢሎን ወጥቶ ይኸውላችሁ ከባቢሎን ወጥቶ በጽላሎተ ረድኤት ተጠግቶ ኢየሩሳሌም ገብቶ የሚኖር ሰው ምን አይነት ነው? የቅዱስ ዳዊት ጥያቄ ነው። እግዚአብሔር ነው የጠየቀው። እንዴት ያለ ሰው ነው ከባቢሎን የምታወጣውና ከኢየሩሳሌም ወደ ኢየሩሳሌም የምትወስደው? ተመልከቱ። ተሰጦ መንፈስ ቅዱስ ወይቤ፣ መንፈስ ቅዱስ እንዲህ ብሎ ለቅዱስ ዳዊት መለሰለት። እንዲህ ያለውን ነው የማወጣ። ስለዚህ ይሄ የመንፈስ ቅዱስና የቅዱስ ዳዊት ጥያቄና መልስ ዳዊት ነው ይባላል። መዝሙር 14 የቅዱስ ዳዊትና የመንፈስ ቅዱስ ጥያቄና መልስ መዝሙር ነው። ስለዚህ ቅዱስ ዳዊት እንዲህ አለ፣ ኢየሩሳሌም የሚገባ ሰው ማን ነው? ዘይሐውር በንጹህ የሚሄድ ወዘይገብር ጽድቀ፣ ጽድቅን የሚያደርጋት ንባቡን እያልኳችሁ ነው የምሄድ። እንተረጉመዋለን መልሰን አባቶቻችን በነገሩት። በንጹህ የሚሄድ በቅንነት የሚሄድ ጽድቅን የሚያደርጋት ወዘይነብብ ጽድቀ በልቡ፣ በልቡ ጽድቅን የሚናገር ማለት በልቡ መልካም አስቦ በአንደበቱ መልካም የሚናገር ማለት ነው። ልቡና አንደበቱ የተስማሙ። ተመልከቱ። ከዚህ ሐሳብ ምን አለ? ወዘይገብረ እኩየ ዲበ ቢጹሕ፣ በባልንጀራው ክፉ ያላደረገ። ተመልከቱ። ወዘይጓሂለ በልሳኑ፣ በአንደበቱ ያልሸነገለ። ወዘምኑን በቅድሚያው እኩይ፣ ክፉ በፊቱ የተናቀ ማለት ክፉ ጣዖትን ክፉ ኃጢአትን የተጸየፈ ሰው እሱ ኢየሩሳሌም ይገባል ብሎ ማን መለሰለት? መንፈስ ቅዱስ መለሰለት። አንድ ሁለተኛ
እግዚኦ መኑ የሐድር ውስተ ጽላሎትከ። አሁን ያዙ እንግዲህ ማለት ነው። አቤቱ ይውላችሁ፣ አቤቱ ወደ እውነተኛይቱ ተመልከቱ፣ ወደ ውሳጤ መንጦላይት ገብቶ ንጹሕ መሥዋዕትን አድርጎ ዓለምን የሚቤዣት ሰው ማን ነው ነው? ይሄ የሥጋዌ ጥያቄ ነው። የሥጋዌ ጥያቄ ነው። ደብተራ ውሳጤ መንጦላይት ገብቶ በመንጦላይተ ብርሃን ገብቶ እውነተኛ መሥዋዕት አቅርቦ ሰዎችን የሚያድናቸው ማን ነው? ምን አይነት ሰው ነው የሚያድን ብሎ ይጠይቃል። ተሰጦ መንፈስ ቅዱስ ይመልስለታል። ይህ የክርስቶስ መልስ ነው። የመጀመሪያው በማኅፀነ እግዝእትነ ማርያም የሚያድር ማን ነው? በተቀደሰው ተራራስ የሚኖር ማን ነው አለ። ማዕረገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላይት ገብቶ ዓለምን የሚያድን ማን ነው ብሎ ይጠይቃል። ነቢይ ይመልስለታል። የማ ክርስቶስ ነው። ዘየሐውር በንጹሕ በሰውነቱ ኃጢአት፣ ክፋት፣ በአንደበቱ ሐሰት የሌለበት የማ ክርስቶስ ነው። ነውር የሌለበት እሱ ብቻ ነው። በእግዝእትነ ማርያም ማኅፀንነት የሚያድር እሷን መቅደስ አድርጎ ሊቀ ካህናት መሆን የሚገባው በመስቀል ላይ ሊቀ ካህናት ሆኖ የሚሰየም ኋላም ድል ነስቶ ውሳጤ መንጦላይት ገብቶ እናንተም ድል ነስታችሁ ተመልከቱ። ወእመጽእ ካይበ ኀቤክሙ ወእነሣክሙ ከመ ታህልው አንትሙኒ ኀበ ሀሎኩ አነ። እኔ መልሼ እመጣለሁ እናንተም እኔ ወዳለሁበት ሄዳችሁ ትኖሩ ዘንድ እወስዳችኋለሁ ብሎ እንደተናገረ ውሳጤ መንጦላይት ገብቶ አብን ደስ የሚያሰኝ መሥዋዕት ያቀረበ ማን ነው ሲባል አብ ወልድ ነው ብሎ ይመልስለታል። ይህንን የሚያደርገው ልጄ ብቻ ነው ብሎ ለነቢዩ ተስፋውን ይነግረዋል። አቤቱ በእመቤታችን ማኅፀን የሚያድር ማን ነው? አይ ከሰው ልጆችማ ማን ይሆናል? ሰውማ እንደ መርገም ጨርቅ ሆኗልና ሁሉም ኩነኔ ኃጢአት እምአሐዱ ብእሲ ወፂአ ኩሉ ተቀስፈ ባቲ። የኃጢአት ጨንገር ከአንድ ከአዳም ተገኝታ ጨንገር፣ በትር፣ ዱላ ከአንድ ዛፍ ተቆርጣ ብዙ ከብት፣ ብዙ ላም፣ ብዙ በግ፣ ብዙ ፍየል፣ ብዙ መንጋ እንደሚነዳባት የኃጢአት ጨንገር ከአንድ ከአዳም ተገኝታ የአዳም ልጅ በሙሉ ተነድቶ ወደ ሲኦል ገብቶባታል። ስለዚህ ሁሉ በዚያች በትር ተደብድቧል፣ ተገርፏልና አቤቱ ማን ሊያድነን ይችላል? የሚያድነን ማን ነው ብሎ ነው የሚጠይቀው ነቢዩ ተጨንቆ። ሁላችን በመርገም ተይዘናልና ሊዋጀን የሚችል ማን ነው? ተመልከቱ። ወመኑ የሐድር ውስተ ደብረ መቅደስከ፣ ደብረ መቅደስ ተብሎ በተጠራው በቀራንዮ ጸንቶ መሥዋዕትን የሚያቀርብልን ማን ነው? ኋላስ ሞትን፣ ሙስና መቃብርን አጥፍቶ ሞትን ድል ነስቶ ሲኦልን ከፍቶ ገነትን ከፍቶ ውሳጤ መንጦላይት ገብቶ በየማነ አብ በዘባነ ኪሩብ ተቀምጦ የሚገዛ እኛንም ድል ነስቶ ድል ንሱ የሚል ውሳጤ መንጦላይትን ገባ ዘንድ የሚያስችለን ማን ነው ብሎ ሲመልስ እሱማ ክርስቶስ ነው። ዘየሐውር በንጹሕ ከእናቱ በንጽሐ ድንግልናዋ የተጸነሰ ኋላም ተወልዶ ደግሞ በንጽሐ ድንግልናዋ ተወልዶ በአንደበቱ ሐሰት በሰውነቱ ክፋት የሌለበት የተረክበ ሐሰት ውስተ አፉ ንጹሕ መሥዋዕት የሆነ ተገምሩ ወዘይገብር ጽድቀ ጻድቀ ባሕሪነቱን የሚገልጥ ትንቢተ ነቢያትን የሚፈጽም እስመ ከመዝ ተድላ ለነ ወይደልወነ ከመ ንፈጽም ጽድቀ ናለ ጌታ ሲጠመቅ አይደለ ዮሐንስን ተወኝ ልጠመቅ፣ ጽድቅን ልንፈጽም ይገባናል፣ በማኅፀን የጀመርኩትን ቸርነት ልፈጽም ይገባኛል፣ አንድም ትንቢተ ነቢያትን ልፈጽም ይገባኛል። ስለዚህ ትንቢተ ነቢያትን የሚፈጽም ጽድቅን አድርጎ የሚል ዘየሐውር በንጹሕ ምንድን ነው ያለ እሱ ተመልከቱ። ወይፄውዖን ተመልከቱ ለአባግዑ በበአስማቲሆን ወያወፍሮን ተመልከቱ። እሱ በጎቹን በየስማቸው ይጠራቸዋል፣ ያሰማራቸዋል። ስሩ ብሎ ማለት ነው። አንቀጸ ብፁዓንን ያስተምራል፣ በገራይተ መስቀል ያሰማራቸዋል፣ መስቀሉን ያዘጋጅላቸዋል። ወሶበ አውፈሮን የሐውር ቅድሜሆን እርሱ በጎቹን ባሰማራ ጊዜ የሐውር ቅድሜሆን
ለበጎቹ ፊት ይሄድላቸዋል ማለት ቤዛ ይሆናቸዋል ማለት የሐውር ቅድሜሁ ጽድቀ ወንጌልን ጀምሮ ይሰጣቸዋል። ሰርቶ ስሩ ይላቸዋል። ድል ነስቶ ድል መንሳቱን ይሰጣቸዋል። ያልሰራውን ስሩ አላለም። ትሑቱኖ ትሑቱኑ፣ ጹሞ ጹሙ፣ ተገፍቶ ተገፉ፣ ሰማይቱኖ ሰማይቱኑ፣ ተሰዶ ተሰደዱ ናለሱ። ስለዚህ የሐውር ቅድሜሁን ዘሐውር በንጹሕ ወዘይገብር ጽድቀ ወዘይጓሂለው በልሳኑ በአንደበቱ ሽንገላ የሌለበት ንጹሕ በግ ኢየሱስ ክርስቶስ ወዘይነብብ ተመልከቱ በቅድመ ዘይቀርጾ በሚሸልተው በግ በሚያርደው በሚያወራርደው ፊት አንደበቱን ያልገለጸ በግ ምን አይነት መስዋዕት ነው፣ ምን ትዕግስት ነው ብሎ አባ ሕርያቆስ በቅዳሴው እንደገለጠ በአንደበቱ ነውር የሌለበት ንጹሕ መስዋዕት ኢየሱስ ክርስቶስ ነው። ዘሐውር በንጹሕ ወዘይገብር ጽድቀ ወዘይነብብ ጽድቀ በልቡ በአብ ልብነት የመከረውን በአንደበቱ የሚያስተምር። እንዲያውም ተመልከቱ ኩሎ ዘሰማይኩ እምአባቡየ ነገርኩክሙ ይላል። ከአባቴ የሰማሁትን ሁሉ ነገርኳችሁ ይላል። ተመልከቱ ወዘይነብብ ጽድቀ በልቡ በአብ ልብነት የመከረውን የሚናገር እርሱ ነው። አባቴ የነገረኝን ነገርኳችሁ። እንዲያውም አባቶች ምን ይላሉ? እያቃተን ነው እንጂ ሰባኪ ማለት እንደ ክርስቶስ የሰማውን ብቻ የሚናገር ነው ይላሉ። ምን ያለውን ብቻ? አባቶቹ የሰማውን ብቻ። ክርስቶስ አባቱ የሰማውን ነው የተናገረ። የሰማውን ማለት በህልውና የመከረውን ማለት ነው። በህልውና የመከረውን ተረት ሳይጨምርበት፣ ቀልድ ሳይጀምርበት፣ ዋዛ ፈዛዛ ሳይጨምርበት፣ የነገስታትን የባለስልጣኖችን ሐሳብ ሳይጨምርበት፣ የግሉን ፍላጎት ሳይጨምርበት እግዚአብሔር በነቢያት ያናገረውን በሐዋርያት ያሰበከውን በሊቃውንት ያስተረጎመውን እንዳለ የሚናገር እውነተኛ ሰባኪ ክርስቶስን ይመስላል። ክርስቶስ በአባቱ የመከረውን ነው የተናገረ። ምን ብሎ ነው ደግሞ እንደተናገረ ስሙማ፣ እንዲህ ይላል ወዝኒ ቃል ዛነ ነገርኩክሙ አኮ እምዚያዬ እነብብ። አሁን የምነግራችሁን ቃል እኔ ከራሴ አንቅቼ የነገርኳችሁ አይደለም። አላ አቡየ ዘሃሎ ምስሌ ውእቱ ይገብሮ ለኩሉ። በእኔ ህልው ሆኖ በልብነት ያለ አባቴ ይህን ሁሉ ያደርጋል እንጂ አሁን የምናገረውን ቃል ከራሴ የምናገር አይደለውም ይላል። ከራሴ የምናገር አይደለውም ሲል በእኔ ብቻ የተነገረ አይደለም። እኔ በእኔ ቃልነት ብቻ የተነገረ አይደለም፣ ወይም ብቻዬን የመከርኩት አይደለም። ከአብ ልብነት ሳልለይ አባቴ በእኔ ልብ ሆኖ እኔ በሱ ቃል ሁኜ በህልውና አንድ ሆነን ተገናዝበን የመከርነውን አንድ ምክር ነው እንጂ አሐቲ ምክር፣ አሐቲ ስልጣን፣ አሐቲ መንግስት፣ አሐቲ ምኩናን ብሎ ይናገራል። አንዲት ምክር ነው የሥላሴ ምክር ያላቸው። ስለዚህ ይህንን ያደረገው ወዘይነብብ ጽድቀ በልቡ እግዚአብሔር በዝምታውም ይናገራል ይላል። ወዘይነብብ ጽድቀ በልቡ እግዚአብሔር በልቡ አስቦ ጽድቅን ይናገራል። ሰው በልቡ አይናገርም። እንደምታውቁ በልቡ ይናገራል ማለት ምን ማለት ነው? እግዚአብሔር ዝም ብሎ ሲናገር የዝምታው ንግግር ስራ ይሆናል። እግዚአብሔር እንደምታውቁት እሁድ 7 ነገር ዝም ብሎ ፈጥሯል አይደል? ዝም ብሎ ፈጥሯል። ይኸው መላእክትን የፈጠራቸው ዝም ብሎ ነው። ሚካኤል ተፈጠር አላለም። ገብርኤል ተፈጠር ብሎ አልተናገረም። ሩፋኤል ተፈጠር አላለም። ወዘይነብብ ጽድቀ በልቡ ዝም ብሎ ሲያስብ ያሰበው እውነት ነውና ሆነለት። ሐሳቡ ተግባር የሚሆንለት በእጁ ሳይነካካ በአፉ ሳይናገር ሐሳቡ ተግባር የሚሆንለት እግዚአብሔር ብቻ ነው። ሰው በአንደበቱ ሳይናገር አይሰራም። እንዲሁ ሳይናገር እንኳን በልቡ አስቦ ይሰራል ብንል እንኳን እጅ ያስፈልገዋል፣ እግር ያስፈልገዋል። ሐሳቡ ስራ አይሆንለትም። ዝም ብሎ ሳይሰራ ስራ አይሆንለትም። እግዚአብሔር ግን ሐሳቡም ስራ ነው። የእግዚአብሔር ሐሳቡም ስራ ነው። እግዚአብሔር እንዲያል እግዚአብሔር በየቀኑ ሳይናገር ዝም ብሎ በነቢያት ቢናገርም በሐዋርያት ቢናገርም በመጻሕፍት ቢናገርም በስነ ፍጥረት ቢናገርም በአንደበቱ ግን እግዚአብሔር ሰኞም ማክሰኞም ረቡዕም ሐሙስም ዓርብም በ2013ም በ2014ም በ2015ም እየመጣ እንዲህ አድርጎ የኢትዮጵያ ሰዎች የማይልበት ምክንያት ሐሳቡ ንግግር ስለሆነ ነው። መረዳትና አለመረዳት የሰው ጉዳይ ነው። ማስተዋል የራስ ጉዳይ ነው። ባልንጀራው ሲገለበጥ እያየ
እኔን ይገለብጠኛል አለ ማለት የራስ ነው። እግዚአብሔር ግን ሐሳቡ ንግግር ነው። አሁንም እየተናገረ ነው። እግዚአብሔር መስማት አለመስማት የራስ ጉዳይ ነው። የእግዚአብሔር ዝምታውም የሚደመጥ ቃል ነው። ሕያው ቃል ነው የእግዚአብሔር ዝምታው በራሱ ማለት ነው። ወዘይነብብ ጽድቀ በልቡ ወዘይጓሂለወ በልሳኑ። እግዚአብሔር ምክሩን አያስቀርም። እግዚአብሔር አይሸነግልም ባልን ጊዜ ቃል ኪዳኑን አያስቀርም ማለት ነው። ቃል ኪዳኑ አይታበልም። በቃል ኪዳኑ አይታበልነት ፍጥረትን ሁሉ ይመግበዋል። ዓለምን እንዲመግብ የሚያደርገው ምኑ ነው ብትሉኝ፣ ቸርነቱ ቃል ኪዳኑ ነው። እስመ ምክንያትከ ወምልክና ከይሬሴከ ከመ ትትሳለይ ለኩሉ ፍጥረት። ቸርነትህ ምሕረትህ ፍጥረትን ይቅር እንድትል እንድትራራ ያደርግሃል ይላል። ቸርነቱ ነው እንዲመግብ የሚያደርገው ቃል ኪዳኑ። እግዚአብሔር የዘገየ ሊመስል ይችላል። ያረምም አይደል የተባለው? ከመ ዘይሰምዕ እንደማይሰማ ዝም ይላል። ይጎነዲ ከመ ዘይሁ ባልሰጠ ጊዜ የቀረ ይመስላል። እግዚአብሔር ይውላቸው ዝም ባለ ጊዜ የማይሰማ ይመስላል። በዘገየ ጊዜ የቀረ ይመስላል። እግዚአብሔር ግን ቢዘገይም አይቀርም ይላል ዕንባቆም። እኔ ከቆምኩበት ቦታ አልታጣ እንጂ እግዚአብሔር ቢዘገይም አይቀርም። ትንቢተ ዕንባቆም ምዕራፍ 1 ላይ ስታነቡት ይልቁንም ፈጣሪ አምላኬ እግዚአብሔርን በመጠበቂያዬ ላይ እጠብቀዋለሁ ይላል። በመጠበቂያዬ ላይ እናንተ እግዚአብሔር ካኖራችሁ ቦታ ላይ ካልተጣችሁ እግዚአብሔር ቀርቶ የሚያውቅበት ሰው የለም። እግዚአብሔር ይመጣል። ወዘይጓሂለወ በልሳኑ በወልድ ቃልነት ያናገረውን ትንቢት ያልሻረ ከዘመኑ ዘመን ከቀኑ ቀን ከወራት ወራት ከጊዜው ጊዜ ሳያፋልስ የመጣ እሱ ነው። ወዘይገብረ እኩየ ዲበ ቢጹ ቢጽ ክርስቶስ ለእኛ ባልንጀራችን ወንድማችን ይባላል፣ ሥጋ ለብሶ መጥቷልና። እሱን በመሰሉ እንደሱ ሰው ሆነው ውስተ እሊአሁ መጻ ወእሊአሁሰ ይተወክፍዎ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። በድንጋይ ወግረው በእንጨት ላይ ሰቅለው በችንካር ቸንክረው በጦር ወግተው ገለውታል። ለእነሱ ክፉል አድርግባቸው ያላለ፣ ሥጋችሁን ለብሼ ብመጣ ደግሞ ትሰቅሉኝ ያላለ፣ አባ ሰራይ ሎሙ እስመ በዘየአምሩ ይገብሩ ብሎ የሚያደርጉትን አያውቁምና ይቅር በል ብሎ ክፉል አድርግባቸው ያላለ፣ እንደ ጠሉኝ ልጥላቸው ያላለ፣ እንደ ናቁኝ ልናቃቸው ያላለ፣ እንዳሳደዱኝ ላሳዳቸው ያላለ፣ ምቀኞችን የታገሰ ያከበረ እሱ ነው። እሱ ነው። ኋላም መጀመሪያም በማኅፀነ እግዝእትነ ማርያም የሚያድር ኋላም በደብተራ መስቀል የሚወጣ ኋላም ድል ነስቶ ውሳጤ መንጦላይት ገብቶ መላእክት የሚያመልኩት እሱ ነው። ወልድ ዋሕድ ስግው ቃል ክርስቶስ ያ ነው ብሎ መንፈስ ቅዱስ ይመልስለታል። እሱ ነው ክርስቶስ እንዲህ ሊያደርግ የሚቻለው ድህነትን የሚሰጥ በንጹሕ መቅደስ ላይ የሚገባው እሱ ክርስቶስ ነው ብሎ ይመልስለታል ማለት ነው። ወዘምኑን ቅድሜው እኩይ። አሁን ይኸውላችሁ ደናቁኝ ልናቃቸው። እኔ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ካደረጋቸው ነገሮች ሁሉ ድንቅ የሚሉኝ ፈሪሳውያንን የሚያከብራቸው ነገር ነው። እኔ ይገርመኛል። ፈሪሳውያንን አሁን እንደው እኔና እናንተ ብትሆኑ አይሆንም እንጂ አሁን እኛ ክርስቶስን ሁነን አንድ ቀን ብንውል አገር የምናተርፍ ይመስላችኋል? አንድ ቀን ቀርቶ አንድ ደቂቃ ክርስቶስ ብትሆኑ እንዴት ታደርጉታላችሁ? በአንድ ቀን ዓለምን አጥፍተን ጭጭ አድርገን ነበር የምናደር። እግዚአብሔር የተመሰገነ ይሁን ያላረገን ማለት ነው። እርግጥ አንሆንም፣ እንደምታውቁት እንኳን እግዚአብሔርን እመቤታችንንም አንሆንም፣ ቅዱሳንንም አንተካከላቸውም። ብንሰራ ግን እንተካከላቸዋለን። እነሱን ይቻላል። እዩትማ እኔ ይገርመኛል። የፈሪሳውያንን አንድ ቀን ክብራቸውን ነክቶባቸው አያውቅም። ወዘይገብረ እኩየ ዲበ ቢጹ እኛ ለባልንጀሮቻችን ነው ክፉ የምናደርገው፣ እሱ ደግሞ ለክፉዎቹ እንኳን ክብራቸውን አይነካባቸውም። እኔ የሚገርም አንድ ታሪክ ልንገራችሁ። በብሉይ ኪዳን እንግዲህ ፈሪሳውያን የሚመግቡት ካህናት አሉ፣ የኦሪት ካህናት አሉ። ክርስቶስ ሲመጣ እንግዲህ ተመልከቱ፣ ከመምጣቱ አስቀድሞ በኦሪት እንደተሰራው ሊቀ ካህናት ሳይሞት ሊቀ ካህናት አይሾምም። ሊቀ ካህናት ሳይሞት ሊቀ ካህናት አይሾምም። ሲሞት ነው የሚሾመው።
አይሁድ ግን ኦሪትን የመተዋቸው ምልክት ተመልከቱማ። የኦሪት ክህነት የማለፏ ምልክት ክርስቶስ ሲመጣ 2 ሊቀ ካህናት ሾሞ ነበረ። 2 ሊቀ ካህናት ሳይሞት አይሾምም። ተመልከቱ። እስመ ቀያፋ ሊቀ ካህናት ውእቱ ዘብሬቱ ይእቲ ዓመት ተራው ነበረችና ይላል። በተራ ሊቀ ካህናት ይሾሙ ነበር። ለምን? መለካውያን ሆነው በጊዜው የሚሾሙት ባለስልጣናት በሮም ቄሳር ፈቃድ የሚሾሙ ስለሆነ ለሮሙ ቄሳር የሚስማማ ሊቀ ካህናት ይሾሙ ነበረ። የእግዚአብሔርን ፈቃድ ሽረው ማለት ኦሪቱን ተጋፍተው ይሾሙ ነበረ። አሁን የኦሪትን ክህነት እንደ ሻሯት ክርስቶስ ያውቃል። ሽረዋታል። ሕጉን ከሻሩት ክህነቱም የለም። እነሱ ግን ለሰው ሰውኛው ምንድን ነው የሚሉት? ካህናት ነን ነው የሚሉት። የኦሪት ካህናት ነን፣ የእግዚአብሔር የመቅደሱ አገልጋዮች ነን ነው የሚሉት። ኋላ አንድ ለምጽ የያዘው ሰው እየመጣና ከጌታችን ከኢየሱስ ክርስቶስ ዘንድ ተፈወሰ። ተፈወሰ በኋላ ጌታ ምንድን ነው ያለ? ሂድና ራስህን ለካህን አስመርምር አለ። ይኸው ልብ ብላችሁ ስሙ። ሂድና ራስህን ለማን አስመርምር ነው ያለው? ለካህን አስመርምር አለ። ክህነቱን እንደ ሻሯት ያውቃል። አስመርምር የሚለው ይውላችሁ ይገርመኛል እኮ ክህነቱ እንደሌለ ያውቃል። ግን እሱ የሰው ክብር ስለማይነቃ ክህነቷን አሁን ላሳልፋት ነው፣ ችግር የለም አዲስ ኪዳንን ሰርቼ የእነሱንም ፍዳ ኋላ ሰጣቸዋለሁ፣ የሰው ክብር ምን አነካካኝ ብሎ ክህነቱ እንደሌለ እያወቀ ሂድና ራስህን ለካህን አስመርምር። ቆይ አሁን እናንተ በኃጢአት የምታውቁት ቄስ ቢኖር ሂድና ቄስ ገሌን ይፍቱ ይበላቸው ትላላችሁ? እንዴት ነው የምትሉት እናንተ? ክርስቶስ ግን ይኸው እንደዚያ ነው። የሰው ክብር ፈጽሞ አያውነካም። እናንተ ግን የሰው ነውር ስትናገሩ የክርስቶስ ሰማዕታት የሆናችሁ ነው የሚመስላችሁ። መነኮሳትን ስትሳደቡ፣ ካህናትን ስትሳደቡ፣ ዲያቆናትን ስትሳደቡ እግዚአብሔር አክሊል የሚሸልማችሁ ይመስላችኋል። ክርስቶስ እንዲህ የማንንም ክብር አይነካም። የማንንም ክብር በአደባባይ ነክቶ አያውቅም። አይሁድ እንኳን ራሳቸው ተቅለብልበው ነው እንጂ አንድ ቀን አልነካቸው። ቅልብልብልብ ይሉና ይገጥሙታል። መምህር እያሉ ይመጣሉ ማለት ነው። እንደምን አለ እንዳንተ ያለ እኮ ቸር መምህር የለም ሲሉት አልቦ ኄር ዘእንበለ አሐዱ እግዚአብሔር፣ ቸር ብትሉኝ ቸር እምላችሁ መስሏቸዋል እያለ እንክት ያደርጋቸዋል። ሲመጡ ነው። ካልጠየቁ ግን ክብራቸውን አይነካቸውም። ሲበጠብጡ ለሕዝቡ ምንድን ነው ያለ? አንድ ቀን ግን ብሎ ሲበዛ ሕዝብ እንዳያጠፉ ትንሽ ነካ አድርጓቸዋል። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን። ኧረ ይሄንም አልነካባቸውም። በሙሴ ወንበር አለ ጸሐፍት ፈሪሳውያን አሉላችሁ። ኩሎ ዘይቤሉክሙ ግበሩ፣ የሚሏችሁን አድርጉ። ወከመ ምግባሮሙ እሰይ ትግበሩ፣ እንደ ሥራቸው ግን አታድርጉ አለ። ሹመታቸውን አክብሩላቸው፣ ክፉ ተግባራቸውን አትስሩ እንጂ ክህነታቸውን አትንቀፉባቸው አላቸው። እንዲህ አድርጎ የሚያከብር ክርስቶስ እውነትም ሊዋጀን ይቻለዋል። ከእኛ ግን ያልበደለ ስለሌለ ያልከፋ ያላጠፋ ስለሌለ መዳን አልተገኘም ነበርና ፍጹም ነውር የሌለበት ማን ነው? ወደ እውነተኛይቱ መቅደስ የሚገባ ማን ነው ብሎ ቢጠይቅ ነቢይ መንፈስ ቅዱስ ሆኖ መለሰለት፣ ይህንን ሊያደርግ የሚችል ብቸኛው ንጹሕ ክርስቶስ ስለሆነ ያለሱ ድነት አይገኝም ብሎ መለሰለት። እንዲህ አድርጎ መድኃኒታችን ኢየሱስ ክርስቶስ አዳነን። ያዳነን እሱ ክብር ምስጋና ይግባው። ስለዚህ ምን አለ ቅዱስ ጳውሎስ? ዘከመዝኬ ሊቀ ካህናት ይደለወነ ይመልከቱ ምሉ አብይ ተመልከቱ። እንዲህ ያለ ሊቀ ካህናት እውነትም ይገባናል አለ ቅዱስ ጳውሎስ። ዛሎ በሰማያት በልልና ያለ በጌትነት ያለ አብይ አለ። አብይ እግዚአብሔር ተብሎ የሚመሰገን ኃያል ሊቀ ካህናት ይገባናል። እንደ ሰውነቱ ነውር የሌለበት ተመልከቱ። አንከረ አብ እምዝንቱ መስዋዕት ይላል ዮሐንስ አፈወርቅ። አብ ከክርስቶስ መስዋዕትነት የተነሳ ምን አደረገ ይላል? አደነቀ። ንጹሕ መስዋዕት ነውና እንደሱ ያለ መስዋዕት ስላልተገኘ ክርስቶስ እንደተሰቀለበት ዕለት ያለ ስርየትም አልተገኘም። የመስዋዕቱ መበጀት የኃጢአትን ስርየት ያስገኛልና እንደ ክርስቶስ የበጀ መስዋዕት ስላልተገኘ ዛይረገ ለአቡሁ ርሶ ዕጣነ ወመስዋዕተ ስሙረ፣ ለአባቱ ራሱን የተወደደ ዕጣን አድርጎ ያቀረበ
ንጹሕ መስዋዕት አድርጎ ያቀረበ። እንደሱ ነውር የሌለበት ስለሌለ እንደሱ ያለ መስዋዕት አልተገኘም። እንደሱ ያለ መስዋዕት ስላልተገኘ እንደ ዕለተ ዓርብ ያለ ስርየትም አልተገኘም። ፍጹም ስርየት የተገኘው በዚያ ጊዜ ነው። ስለዚህ ነው እሱ ብቻ ወደዚያች መቅደስ ይገባዋል፣ ሊገባ ይገባዋል። ወክርስቶስ እሰ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይ በውስተ ትኄይስ ወተዐቢ ደብተራ። ክርስቶስ ግን ለምትመጣው መልካም ነገር ተመልከቱ። እንተ ይገብራ እደ ሰብእ፣ የሰው እጅ ወዳልሰራት መቅደስ ወደ ድንግል ማርያም ማኅፀን፣ የሰው እጅ ወዳልሰራው መቅደስ ወደ መስቀል፣ የሰው እጅ ወዳልሰራት መቅደስ ወደ ደብተራ ርእሱ ይገባ ዘንድ ይገባዋል። ክርስቶስ ነው እውነተኛ ሊቀ ካህናቱ ነው የመጣው አለ ቅዱስ ጳውሎስ ዕብራውያን 9 ቁጥር 12 ላይ ሲናገር። ወደ እመቤታችን ማኅፀን ለመለኮትነት የምትገባ ማኅፀን እሷ ናትና ወደ እሷ ማኅፀን ከእሱ በቀር ሊገባ የሚቻለው የለም። እንደ እሷ ያለ ንጹሕ ስለሌለ ወደ እሷ ሊገባ የሚቻለው የሚገባው ወደ እሷ ማኅፀን ገብቶ ሊጸነስ ሊያድር የሚቻለው እሱ ብቻ ነው። ይህንን ነው ኤራቅሊስ ኦኬ መቅደስ እንተባቲ ተክህነ እግዚአብሔር ብቻ ላገለገለባት ንጽሕት መቅደስ አንክሮ ይገባል ይላል። እግዚአብሔር ሊቀ ካህናት ሆኖ ያገለገለባት መቅደስ ማለት ማርያም ብቻ ናት። እግዚአብሔር ብቻ የገባባት መቅደስ። ከዚያስ እግዚአብሔር ብቻ ያገለገለበት መቅደስ መስቀል ነው። እግዚአብሔር ሰው ሆኖ ሊቀ ካህናቱን ያገለገለባት መስቀል ነው። የሰው እጅ ያልሰራው መቅደስ ማርያም እመቤታችን ቢሉ ዘራ ወራዙት ያልወደቀባት በሰው ሕሊና ያልታሰበች ያልተመረመረች እንዲህ ተብሎት ኃይለ ድንግልናዋ የማይነገር ተመልከቱ። አብይ ውእቱ ኃይለ ድንግልናኪ የማይነገር አብይ መንክር መድን ድንግልና ያላት የድንግልናዋን ነገር ሊናገሩት የማይቻል ናርምም እስመ ይንቅ ፈጽሞ ተመልከቱ። የገናንነቷን ነገር ዝም እንበል። ሊቃውንት ምን ይላሉ? የድንግልናዋን ነገር ዝም እንበል። ዝም ማለትስ ሞኝነት ነው ብለው እጹብ እንበል። ኑ ርዩ ዘንተ መንክረ፣ ኑ የድንግል ማርያምን ድንቅ ድንግልና እዩ። ወዘምሮ ዘምሩ። በእውነቱ በረከታቸው ይድረሰንና ታላቁ መምህራችን የኔታ ኃይለ ሚካኤል ኑ ይህን ድንቅ ነገር እዩ ይሉና ቀጥሎ ያለው ሲተረጉሙ ወዘምሮ ዘምሩ፣ መታችሁ ዝም ልትሉ ነው? ዘምሩ እንጂ ይላል። መታችሁ ዝም ትሉ ነው? የማርያምን ድንግልና ኑ በዓይነ ሕሊና ኑ ማዩትና አድንቁት። መታችሁሳ ማርያምን አይቶ ዝም ማለት አለ? አመስግኑ እንጂ እጹብ ብላችሁ ድንግልናዋን አድንቁ። ወደ እሷ ማኅፀን ሊገባ የተቻለው እግዚአብሔር ብቻ ነውና አቤቱ በተቀደሰው ተራራህ በእግዝእትነ ማርያም ማኅፀን የሚያድር ማን ነው? አንተ ብቻ። ነውር የሌለብን ንጹሕ ካህን አንተ ብቻ። ወደ መቅደስስ ወደ መስቀልስ ወጥቶ ንጹሕ መስዋዕት አቅርቦ የዓለምን ይቅር ማለት የሚቻለው ማን ነው? አንተ ብቻ። ደብተራ ርእሱ ወደ ደብተራ ርእሱ ውሳጤ መንጦላይት መግባት የሚቻለውስ ማን ነው? አንተ ብቻ። ይኸውላችሁ ኋላ ግን ስናመጣው ተመልከቱ። ስለዚህ ክርስቶስ ብቻ ይቅር ሊለን ይቻለዋልና ይቅር ያለን እሱ ስሙ የተመሰገነ ይሁን። እሱ ብቻ ይቅር ሊል ስለሚችል እንዲህ ያለ መስዋዕት ስላልተገኘ ነው ድህነታችን እስከ እሱ ድረስ የቆየበት ምክንያት። ይህንን ነው ነቢዩ ጠይቆ የተመለሰለት። አሁን እኔን ይዘው አባቶቻችን ካህናት በቤተ መቅደስ ምን ይላሉ መሰላቸው? ወደ ተቀደሰው ተራራ የገባ ወደ እመቤታችን ወደ መስቀል ወደ ደብተራ ብርሃን የገባ ክርስቶስ ስለሆነ እሱን የመሰሉ ካህናትም ደግሞ ነውር የሌለባቸው መሆን ስለሚገባቸው ምን ይላሉ መሰላችሁ? ኦ አምላክ ዘላለም ቀዳሚ ወዳሃሪ ዘአልብ ከጥንት ወይ ተፍጻሜት ዘአብይ በተኬኖቱ ወኃያል በምግባሩ ወጠቢ በምክሩ ወጽኑ በኃይሉ ዘይሄሉ ምስለ ኩሉ ይሄሉ ምስለ ኩሉ ሃሉ ምስሌነ እግዚኦ በዛቲ ሰዓት ወቁም ማእከሌነ ወሐንጽሕ አልባበነ ይላሉ። ቅዳሴ ውስጡ ነው። አቤቱ መጀመሪያና መጨረሻ የማይታወቅ ዘላለማዊ አምላክ ወጠቢ በምክሩ በምክር ጥበበኛ የሆንክ ወጽኑ በኃይልህ በኃይልህ ገናና የሆንክ ዘይሄሉ ውስተ ኩሉ በሁሉ መልተህ የምትኖር በሁሉ አድረህ የምትኖር ፈጣሪያችን እግዚአብሔር ሆይ ሃሉ ምስሌነ አሁን በዚህ በቅዳሴ ሰዓት ከእኛ ጋር ሁን። ወቀድስ አልባበነ ልቡናችንም አንጻ ወአንጽሕ ነፍስነ ወሥጋነ ወመንፈስነ በዚህ በቤተ መቅደስ ስናገለግል ነፍሳችን ሥጋችንም አቤቱ ንጹሕ አድርግልን።
ወስረይ ተመልከቱ ኃጢአተነ ዘገበርነ አው ባይምሮ አው በያይምሮ በማወቅ ባለማወቅ የሰራነውን ኃጢአት ይቅር ብለህ በመቅደስ ውስጥ በንጽህና አቁመን ሀበነ ንጹ በቅድሜከ መስዋዕተ ንጹሐ ተመልከቱ መስዋዕተ ንባቢተ እንተ ታበው ውስተ ውሳጤ መንጦላዕት ወሀበ ቅድስተ ቅዱሳን ማይደረገ ዘላለም ያው አመጣው ከዚህ ማለት ነው። ሀበነ ንጹ በቅድሜከ መስዋዕተ ንጹሐ አቤቱ በአንተ ፊት አንተን ፈርተን ንጹሕ መስዋዕትን እንድናቀርብ እርዳን። እንተ ታበው ውስተ ውሳጤ መንጦላዕት አንተ ወደ ገባህባት ወደ ደብተራ ብርሃን የምታገባ አለ። ተመልከቱ ንጹሕ መስዋዕትን እንድናቀርብ እርዳን። መስዋዕቱማ ሌላን አለ። የሚያቀርቡት እኮ ክርስቶስን ነው። ካህኑ ለምንድን ነው መስዋዕቱ? ተመልከቱ መስዋዕቱ ክርስቶስ ሆኖ ሳለ ንጹሕ መስዋዕት እንድናቀርብ እርዳን የሚለው ለምንድን ነው? ክርስቶስ ንጹሕ አይደል? የሚሰዋው ክርስቶስን ነው ካህኑ። ለምንድን ንጹሕ መስዋዕት እንድናቀርብ እርዳን የሚለው? ክርስቶስማ ንጹሕ ነው፣ ግን ካህኑ ንጹሕ ካልሆነ በካህኑ ይፈርድበታልና እሱ የራሱን መስዋዕትነት ንጹሕ አድርጎ ይቀበላል። ካህኑ እንዲያውም መጽሐፍ ምን እንደሚል ታውቃላችሁ? በኃጢአት በበደል ሁኖ መቅደስ ገብቶ የሚቀድስ ካህን ቅዳሴውን ጨርሶ እስከሚወጣ ድረስ መላእክት በማይታይ ሰንሰለት ያስሩታል። ለሱ ግን እየቀደሰ ሊመስለው ይችላል። መላእክት ግን አስረውት ቅዳሴው ያልቃል። ግን ምን ማለት መሰላችሁ? ደግሞ ገሌ ታስሮ ይሆናል በሉ አሏችሁ ሲያስታስቀዱ እንዲኮ እናንተ እንኳ ጣላ ድረስ እኮ ናችሁ ማለት ነው። ስለዚህ ተመልከቱ ያ ሆኖ የሚያስደንቅ ግን አንድ ነገር ምንድን ነው? እግዚአብሔር ተመልከቱ ያንን ይቅር በለኝ ሲለው ይኸው ለዚህ ነው ሁላችሁ አቤቱ ምን ይላል? ይሄንን ይውላችሁ እንዳንታበይ ነው እንጂ እናንተን ይቅር ያለ እግዚአብሔር ቄሱን ይቅር አይለውም ማለት አይደለም። ተመልክ ዋዲ ለትትና ዚያየኒ ይላል። ደግሞ መልሶ አቤቱ ወራዳነቴን አይተህ ፍታኝ ይለዋል። ይፈታዋል። ሕዝቡንም ሁሉ ፍታቸው አለ። እኔንም ወራዳነቴን አይተህ ፍታኝ፣ አትሰረኝ ማለቱ ነው። የታሰረ አገልጋይ አታርገኝ ማለቱ ነው። ተመልከቱ ማለት ነው። ተመልከቱ ምን ይላል መሰላችሁ? አግብርቲከ ለተልኩ በዛቲ ዕለት ቀሲስ ወዲያቆን ተመልከቱ በዚህች ዕለት ያገለግሉትን ቄሱ ዲያቆኑን ወካህናት ካህናቱን ወኩሉ ሕዝቡን ወምስኪኔቴኒ አነ ገብርከ ድኩም ደካማ ባሪያህን እኔንም ፍታኝ ይላል። ተመልከቱ ይኩኑ ፍቱሐነ ወጉዙአነ ወንጹሐነ እምአፈ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ በአብ ወወልድ ወመንፈስ ቅዱስ ስልጣን የተፈቱ ይሁኑ ወማፋለ ቅዱስ ቤተ ክርስቲያን ጉባኤንተ ሐዋርያት ሐዋርያት በመሰረቷት በቤተ ክርስቲያን አንደበት ወማፋሰርቱ አምስቱ ነቢያት በ15ቱ ነቢያት ወማፋሰርቱ ክልኤቱ ሐዋርያት በ12ቱ ሐዋርያት ወማፈ ነባቢ መለኮት ማርቆስ ወንጌላዊ ሐዋርያው ሰማዕት እያለ ይሄዳል። በሰለስቱ ምዕት ስልጣን ወማፋ ለእግዝእትነ ቅድስት ድንግል በክልኤ ሐዳስ ምናም ንጽሕት ሙሽራ በሆነች በድንግል ማርያም አንደበት የተፈቱ ይሁኑ እኔንም ፍታኝ ይላል። እንዲህ በቤተ መቅደስ ሊያድር የሚገባው ሰው ማን ነው ብሎ የጠየቀው ይሄንን ነው። አዎ እሱ ሙሽራዋ መራዊ ሀለ ቤተ ክርስቲያን ይለዋል። ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ ሲናገር የቤተ ክርስቲያን ሙሽራዋ ክርስቶስ ነው። ሙሽራዋ ንጹሕ እንደሆነ ሚዜዎቿም ንጹሕ ሊሆን ይገባል። ክርስቶስ ሙሽራ ነው። ቤተ ክርስቲያን ሙሽራ ናት። ሕዝቡ የክርስቶስ እጮኛዎች ናቸው። ወአንሰ ፈሐርኩክሙ ለአሐዱ ምት ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ እናንተን ለአንድ ሙሽራ አጭቻችኋለሁ እንዳለ ምዕመኑ ለክርስቶስ የታጨ ነው። ካህናት ሚዜዎች ናቸው። ለንጹሕ ሙሽራ ለታጠበ፣ ሽቱ ለተረበረበ፣ ሽቱ ለተዘገበለት፣ መጋረጃ ለተዘጋረደለት፣ ቤት ለተጠረገለት፣ ጉዝጓዝ ለተጎዘጎዘለት፣ ምንጣፍ ለተነጠፈለት ለእንዲህ ያለ ሙሽራ የታጠቡ የነጹ ሚዜዎች እንደሚያስጩት አቤቱ አንተ በገባህባት ቤተ ክርስቲያን የሚገቡ እነማን ናቸው? ዘይሐውር በንጹሕ አለው። እዚያ በኋላ በንጹሕ የሚሄዱት ካህናት እንደነ ተክለ ሃይማኖት ያሉት ናቸው አለው። መልሰለት ማለት ነው። ወዘይገብር ጽድቀ ያስተማሩትን የሚሰሩት ወዘይጓለው በልሳኑ በአንደበቱ ያልሸነገለ ወዘይገብረ እኩየ በዲበ ቢጹ ያልቀና ቅናት ተንኮል የሌለበት ለአንደበቱ ለጓደኛው ክፉ ያላደረገ እንዲያውም ቢጹ ያለውን ሰው ለሆነ ሁሉ ክፉ ያላረገ ብሎ ተርጉሞታል። ሰው ለሆነ ሁሉ ክፉ ያላረገ ወዘምንን በቅድሚያው እኩይ ክፉ ነገር በፊቱ የተናቀለት ያለምን ክፉ ነገር ቅናትን፣ ምቀኝነትን፣ ትዕቢትን እንደ ምናምንቴ የቆጠረ ሰው ተመልከቱ ውእቱ የሐድር ብሎ መልሶለታል። ቤተ ክርስቲያን የሚገባ ሰው ማለት እሱ ነው። የመቅደሱ ካህን ማለት እሱ ነው። ይሄ ያለው
መልካምን የሚያደርግ በአንደበቱ የሚያሸነብት በልቡ ተንኮል የሌለበት። ምክንያቱም ቄሱ ምንድን ነው የሚለው? ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል ይልና ምንድን ነው የሚለው? በልቡናው ቂምና ዝሙት ልዩ ሀሳብ ያለበት ቢኖር አይቅረብ ይላል። ስለዚህ መልሱ መንፈስ ቅዱስ ቄሴ እንደዚያ ካሉላቸው ቄሴ እርስዎም ቢሆን በልቡናዎት ቂም ካለበት አይቅረቡ፣ በልቡናዎት ዝሙት ካለበት አይቅረቡ፣ በልቡናዎት ልዩ ሀሳብ ህዝብ የሚለያይ ስራ ካለበት አይቅረቡ ይላል መንፈስ ቅዱስ እዚያው ላይ ማለት ነው። እና ንጹሕ የሆነ ከቁርባን የሰው በገጠር የገጠር ካህናት ደግሞ ምን ይላሉ መስላችሁ? የሰው ገንዘብ ያልወሰዳችሁ። ይሄ ከወንጌል ትርጓሜ ያለ ነው። ገጠር ስለሆኑ ሳይሆን እውነታቸውን ነው። ከተማ ጊዜ ስለሚያጠር ነው የማይባል እንጂ ለካ የገጠሩ ይበልጣል ደግሞ እንዳትሉ የማይባል እንጂ የሰው ገንዘብ የወሰዳችሁ ሳትመልሱ፣ የበደላችሁ ሳትክሱ ብትቆርቡ ስጋው እሳቱ ነው ይበላችኋል፣ ደሙ ማይበሉ ነው ያሰጥማችኋል ይላል። ኋላ አንድ ቄስ የአንድ ዲያቆን ሳንቲም ቀምተው ነበር ይባላል። ኋላ አልሰጠው ብለው ቢሉ የሰው ወስዳችሁ ሳትመልሱ ሲሉ እጃቸውን ይዞ ሰው መጀመሪያ እኔን ይመልሱ አለ ይባላል። ስለዚህ እንዲህ ያለ ሰው ለመቅደስ ይገባል ብሎ የመለሰው ስለዚህ ነው ማለት ነው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። አሁን ንጹሕ ምንድን ነው? ጽድቅ ማድረግ ምንድን ነው የሚለውን ሳምንት እንማማረዋለን። አሁን እኔ ያልኳችሁ ሰሟን ይዘን ነው ይሄድ ነው ማለት ነው። ስለዚህ ሳምንት በቤተ ክርስቲያን ማን ያድራል፣ በመንግሥተ ሰማያት የሚያድር ማን ነው፣ በሌላም አለው ትርጉም። እሱን ሳምንት እንቀጥላለን። በሰዓት እንድትሄዱልን ስለሚፈልግ እዚህ ላይ እንግታው ይበቃናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቤቱ በመቅደስ ማን ያድራል?